ሞትና ፍቅር በአንድ አልጋ ላይ ሲተኙ ይታያል። አንዱ ነፍስን ይነጥቃል፣ ሌላኛው ደግሞ ነፍስን አቃጥሎ አመድ ያደርጋል። ግን ሁለቱም መጨረሻቸው አንድ ነው፣ ደም። ታሪኩ ስለ ለስላሳ የፍቅር አይነት አይደለም። ይህ ታሪክ በደም የተጻፈ በጣፋንታ የተረገመና በገሃነም ደጃፍ ላይ የተፈጸመ የሁለት እብዶች ጉዞ ነው። ቦታው ቬሮና ይባላል። ግን ከተማ እንዳይመስላችሁ። ቬሮና የጥል፣ የደም፣ የጥቁር መናፍስት መሸሸጊያ ዋሻ ናት። ሁለት ኃያላን ቤተሰቦች ሞንታግና ካፑሌት የተባሉ ግዙፍ ዘንዶች ከተማዋን በደም እያጠቧት ይገኛሉ። ጥላቻቸው በጥንት ዘመን የተዘራ እርግማን ነው። ያ እርግማን ደግሞ አንድ ቀን ሁለት ንጹሃን ነፍሳትን በቁማቸው በልቶ ለመጨረሻ አፉን ከፍቶ ይጠብቃል። የዛሬ ተረካችን ከኛ ዓለም ፈጽሞ የተለየ ነው። ምክንያቱም ዛሬ ማታ በፍቅር ስም ወደ ተቆፈረ መቃብር እንወርዳለን። ዝግጁ ከሆናችሁ ከኛ ጋር ይሁኑ። በቬሮና ጎዳናዎች ላይ ንፋሱ ሲነፍስ የደም ሽታን ይዞ ይጓዛል። የሞንታግና የካፑሌት ወጣቶች መንገድ ላይ ሲገናኙ ሰይፋቸውን ሳይሆን ቅናትና ጥላቻቸውን አስቀድሞ ካጋጩ በኋላ ሰይፋቸውን ይመዛሉ። በዚህ በጥላቻ በበሰበሰ ከተማ ውስጥ ግን አንድ የጥቁር ተአምር ተከሰተ። የካፑሌት ቤተሰብ ትልቅ ግብዣ አዘጋጀ። ጭንብል ያደረጉ ሰዎች ይደግሳሉ። ግን ጭንብል ከፊታቸው ላይ ሳይሆን ከነፍሳቸው ላይ የተደረገላቸው ሁለት ሰዎች ነበሩ። በዚያ ጨለማ ክፍል ውስጥ በሰው ሰራሽ ማብራቶች መካከል ሮሚዮና ጓደኞቹ የጠላት ፕሮግራም ላይ ተደብቆና ጭንብል ለብሰው ቆመዋል። ሮሚዮ የጨለማ ህልመኛ፣ የብቸኝነት እስረኛ። ሮሚዮ የሙዚቃ ድምፅ ስለረበሸው ወደ ውስጥ ገባ። ጁሊየትም እዛ ነበር። እዛም አያት። ጁሊየት እሷ የካፑሌት ደም ናት፣ የጠላቱ ልጅ። እሷን ማየት ማለት ከገደል ጫፍ ላይ ቆሞ ወደ ታች ማየት ማለት ነው። አይኖቻቸው ሲገናኙ ዓለም ጸጥ አለች። ጥይት ከተተኮሰ በኋላ የሚኖረው ጸጥታ ታውቃላችሁ? ያ ተከሰተ። ሮሚዮ እጁን ዘረጋ። የእጁ ቆዳ የሷን ቆዳ ሲነካ የፍቅር አልነበረም የገባው፣ መርዝ ነው ወደ ደም ስሩ የፈሰሰው። ጠላቴን ወደድኩት አለች ጁሊየት በውስጧ። ምስጢሬን ለሞቴ አሳልፌ ሰጠሁት። ያቺ ሌሊት የመጀመሪያ የፍቅር ሌሊት አልነበረችም፣ የመጀመሪያ የመቃብር ድንጋይ የተጣለባት ሌሊት እንጂ። ከእኩለ ሌሊት በኋላ ሮሚዮ የጠላቱ ግንብ ዘሎ ገባ። በፍቅር ያበደ ሰው ከሞት ጋር ይጫወታል። ሮሚዮ ግን ከሞት በላይ የሆነ ነገር ይፈልግ ነበር። ጁሊየት ሰገነቷ ላይ ቆማለች። ጨረቃ እሷን አይታ ትሸሻለች። ጁሊየት በሹክሹክታ ፍቅራችን እንደ መብረቅ ነው። ከመብረቁ በፊት ጨለማ ነበር፣ ከመብረቁ በኋላ ደግሞ አመድ ብቻ ነው የሚቀረው ትል ነበር። አዩት፣ ያውቁ ነበር። መጨረሻቸው ጥፋት መሆኑን ያውቁ ነበር። ግን በፍቅራቸው እሳቱ ውስጥ ተቃጥሎ መሞትን መረጡ። በማግስቱ ምስጢራዊው መነኩሴ ፍራየር ሎረንስ በቤተ መለኮት ውስጥ አጋባቸው። መነኩሴው ተስፋ አድርጎ ነበር ይህ ጋብቻ በጥላቻ የበሰበሱትን ሁለት ቤተሰቦችን ያስታርቃል ብሎ አሰበ። ምንኛ ተሳሳተ! አምላክ በጥላቻ በተሰራው መሰረት ላይ ፍቅር ቤተ መቅደስ አይገነባም። ጋብቻው የሰላም የመጀመሪያ አልነበረም፣ የደም መፍሰስ ማፋጠኛ እንጂ። ፀሐይ በቬሮና ላይ የካደች ሰዓት ደሙ መፍሰስ ጀመረ። በከተማዋ አደባባይ ላይ የጁሊየት አጎት ልጅ የደም ጥማት ያለበት ቲባልት ቆሟል። የሮሚዮ የልብ ወዳጅ መርኩሺዮ መሳሪያውን አወጣ። ሮሚዮ መሃል ገባ። ሰላም ይሁን አለ። ግን ሰላም በሲኦል ውስጥ ቦታ የለው። ቲባልት መሳሪያውን በሮሚዮ ክንድ ስር አሾልኮ የመርኩሺዮን ደረት ሰነጠቀው። መርኩሺዮ ሲወርቅ የተናገራት የመጨረሻ ቃል ከተማዋን ያንቀጠቀጠች እርግማን ነበረች። በሁለቱም ቤተሰቦቻችሁ ላይ እርግማን ይውረድ
በሁለታቸውም ላይ። መርኩሺዮ ሞተ፣ ሮሚዮ አበደ። በፍቅር ስም የገባው ሰላም በሰከንድ ውስጥ ወደ ገዳይነት ተቀየረ። መሳሪያውን አወጣ፣ ቲባልትን ጨረሰው። ቲባልት ደም በሮሚዮ እጆች ላይ ፈሰሰ። ሮሚዮ ጮኸ፣ እኔ የዕጣ ፋንታ ቀልደኛ ነኝ፣ እኔ የዕጣ ፋንታ ቀልደኛ ነኝ እያለ አለቀሰ። ንጉሡ መጣ፣ ፍርድ ተሰጠ። ሮሚዮ ከቬሮና እንዲባረር፣ ከተመለሰ ይገደል። አሁን ሮሚዮ በሕይወት ያለ ሬሳ ነው። ጁልየት ደግሞ በቤቷ ውስጥ ያለች እስረኛ። አሁን ወደ ታሪኩ በጣም አስፈሪ ክፍል ልውሰዳችሁ። የጁልየት አባት እሷን ለሌላ ሰው ሊድሯት ወሰነ። ጁልየት አለቀሰች፣ መላው ጠፋባት። ግን ነፍሷ፣ ሕይወቷ፣ ልቧ ከሮሚዮ ጋር ተሳስራለች። ወደ መነኩሴው ሄደች። ሮሚዮን አምጣልኝ፣ ካልሆነ ራሴን አጠፋለሁ አለች። መነኩሴውም አንድ ጥቁር ምትሃት የሚመስል መፍትሄ ሰጣት፣ የሞት መርዝ። ይህንን ፈሳሽ ጠጪው አላት። ለ42 ሰዓት ደምሽ ይቆማል፣ አንደበትሽ ይቀዘቅዛል፣ እንደ ሬሳ ትሆኛለሽ። ቤተሰቦችሽ ሞተሻል ብሎ ወደ መቃብር ዋሻ ውስጥ ይጥሉሻል። እኔ ለሮሚዮ መልእክት እልክለታለሁ፣ መጥቶ ከመቃብሩ ያወጣሻል፣ ከዛ አንድ ላይ ትሆናላችሁ አላት። ለፍቅር ስትል አምና ተቀበለች። ጁልየት ወደ ቤቷ ተመለሰች። በክፍሏ ውስጥ ብቻዋን ቆመች። እጇ ላይ ያለው ብርጭቆ ውስጥ ያለው ፈሳሽ ሕይወት ወይስ ሞት? በዙሪያዋ የአባቷ አጽም ይታያታል። ቲባልት በደም የተጨመላለቀ ሬሳ ፊቷ ላይ መጣ። ግን ፍቅር ከፍርሃት ይበልጣል። ጭልጥ አድርጋ ጠጣችው። በማግስቱ ጠዋት አገልጋዮቿ ሲገቡ ጁልየት አልነቃችም፣ ቀዝቅዛ ነበር። የሰርግ ልብሷ የሞት ከፈን ሆነ። የሰርጉ ዘፈን የለቅሶ አንጉርጉሮ ሆነ። ግን ትልቁ ጥፋት ገና ነበር። መነኩሴው የላከው መልእክተኛ ሮሚዮ ዘንድ ሳይደርስ ቀረ። ሮሚዮ ከሰው የሰማው ወሬ አንድ ነገር ብቻ ነበር፣ ጁልየት ሞታለች። ሮሚዮ አለቀሰ፣ አበደ፣ ጨርቁን ጣለ፣ ሕይወቱን አስጠላችው። ራሱን ማረጋጋት አልቻለም። እሷ ሞታ እኔ እንዴት እኖራለሁ አለ። ሮሚዮ ወደ መርዝ ሻጭ ዘንድ ሄደ። በጣም ፈጣን የሆነ የሰው ሕይወት በሰከንድ ውስጥ የሚያጠፋ መርዝ ስጠኝ አለው። ሮሚዮ ወደ ቬሮና መቃብር ዋሻ አመራ። ሌሊት ነው፣ ከባድ ጨለማ። የመቃብር ድንጋይ ሲከፈት የወጣው የቆየ አጽም ሽታ አየሩን ሞላው። ሮሚዮ ገባ። ጁልየት እዚያ ተኝታለች። አሁንም ውብ ናት። ጉንጮቿ ገና አልረገፉም። አላወቀም። ገና ልትነቃ ጥቂት ደቂቃዎች ብቻ ነበሩት። ሮሚዮ የጁልየትን ከንፈር ሳመ፣ ያ ቀዝቃዛ ከንፈሯን። የኔ ሚስት፣ የኔ ሕይወት አለ። የመርዙን ጠቃጠቆ ወደ አፉ አቀረበ። ጭልጥ አድርጎ ጠጣው። ከሳምኩሽ በኋላ እሞታለሁ፣ ወደ አንቺ እመጣለሁ አለና ከጎናው ወደቀ። ሕይወቱ አለፈች። በዚያው ሰከንድ ጁልየት ዓይኗን ከፈተች። እስትንፋሷ ተመለሰ። ሮሚዮ አለች በሹክሹክታ፣ ወዴት አለ? ጎኗን አየች። ሮሚዮ ወድቋል። እጁ ላይ ባዶ የመርዝ ብርጭቆ አለ። ከንፈሩን ሳመችው። ገና ትኩስ ነበር። አንድ ጠብታ እንኳን አልተውክልኝም አለች በሰቀቀን። በውጭ በኩል የፖሊሶች ድምፅ ተሰማ። ጊዜ አልነበራትም። ጁልየት የሮሚዮ ስለታማ ወንጀለኛ ሰይፍ መዘዘች። ኦ ደስተኛ ሰይፍ አለች ወደ ደረቷ እያመላከተች። ራሷን ወጋች። ሰይፏ ደረቷ ውስጥ ከተከተተችው። ደሟ በሮሚዮ ደረት ላይ ፈሰሰ። ጠዋት ሲነጋ ቬሮና በፍርሃት ተንቀጠቀጠች። ሁለት ቤተሰቦች
ሞንታግና ካፑሌት ወደ መቃብሩ ዋሻ ገቡ። እዚያ ያዩት ነገር ነፍሳቸውን ገደለው። ልጆቻቸው በፍቅር ተጣብቀው በደም ተጨመላልቀው ጎን ለጎን ተኝተዋል። ፍቅር ያላቸውን ሞት አደረገ። ፍቅር ያላደረገው ሞት አደረገ። ሁለት አባቶች የልጆቻቸውን ሬሳ ላይ ቆሞ ተላቀሱ። ጥላቻቸውን በልጆቻቸው ደም አጠቡ። የወርቅ ምስል አቆሙላቸው። ግን ምን ያደርጋል፣ ወርቅ ሕይወትን አይመልስም። አያችሁ፣ ሮሚዮና ጁሊየት ታሪክ የፍቅር ታሪክ አይደለም። ይህ ታሪክ በጥላቻ የተሞላ ዓለም የንጹሃን ነፍሳትን እንዴት በቁማቸው እንደሚበላቸው የሚያሳይ ጥቁር ማስታወት ነው። አሁንም ቢሆን በቬሮና ጨለማ ሌሊቶች ውስጥ የሁለት ወጣቶች ለቅሶ ይሰማል ይባላል። ንፋሱ ሲነፍስ ሹክሹክታቸው ይሰማል። ከሞት ይልቅ ፍቅር ይበልጥ ጨካኝ ነው። ደህና ሁኑ።